ረሱል ሰለላሁ ዐለይሂ ወሰለም በጦርነት አልቻለም በመርዝ እንግደለው ብለው እቅድ አወጡ። ከዛም አንዲት ሴትን አዘዟት። እሷም ምግብ አዘጋጅታ ምግቡ ላይ ስጋው ላይ መርዝ አድርጋ ነብዩ መሐመድን አለይሂ ሰላቱ ወሰላምና ሰሃቦቹን ለመጨረስ ወሰነች። በጣም የክፋታቸው ጥግ ረሱል ሰለላሁ ዐለይሂ ወሰለም ለመግደል ስላሰቡ እርሳቸው ከፍየሏ ከበጉ የበለጠ የሚወዱት የትኛውን ክፍል ነው ብለው ጠየቁ። ዚራዕ ነው አሏቸው። እንግዲህ ፊት እግር ማለት ነው። እሱን በጣም ይወዳሉ ረሱል ሰለላሁ ዐለይሂ ወሰለም። እሱ ጋር መርዙን አበዛቸው። ሌላውም ላይ በተለችው ሰው ከዛም ወደ ነብዩ አለይሂ ሰላቱ ወሰለም ወደ ሰሃቦች ወደ ተሰበሰቡበት መጣችና ይሄ ምግብ ሀዲያ ነው የኔ ስጦታ ነው አለች። ተመልከቱ፣ ሞት ስጦታ ሲሆን ማለት ነው። ሞትን ነው የምትሰጣቸው ስጦታ። ረሱል አለይሂ ሰላቱ ወሰለም ቁጭ አሉ። ሰሃቦቹ ተቀመጡ። እርሳቸው የሚወዱት ይታወቃል። ወደ እሳቸው ሆነ። ሰሃቦቹ ስጋውን ተከፋፈሉ። አሁን ሊመገቡ ነው። የሁዶቹ እርሳቸውና ሰሃቦቹ ሲያልፉ አይተው ሊፈነጩ ነው። ረሱል ስጋውን አንስተው ፈናሐሸ ሚንሁ ነሕሸተን አንዴ እንዳነሱለት ልክ ሊያኝኩት ሲል ተወቀፉ አሉ። ሰሃቦቹ መብላት ጀምረዋል። አቁሙ አሉ። ሰሃቦቹ ደነገጡና እጃቸው ላይ ያለን ስጋ ጣሉ። ረሱል ሰለላሁ ዐለይሂ ወሰለም ፊታቸው ቀየር አለ። ፈጅመዑ ሊሚን ሃሁና ሚን አልየሁድ አሉ። እዚህ ኸይበር ያሉትን የሁዶችን ሰብስቡልኛል። ተሰብስበው መጡ። ሰሃባውም እንደተፈጠረ አያውቅም። እርቧቸዋል፣ መብላት ፈልገዋል። ግን ደግሞ ድንገት አቁሙ ተብለዋል። የሁዶችን ሰበሰቧቸው። ረሱል ሰለላሁ ዐለይሂ ወሰለም ወደ ዋናው ጥያቄ ከመምጣታቸው ፊት ሁለት ተከታታይ ጥያቄ ጠየቋቸው፣ እውነተኝነታቸውን ለማወቅ። ያ ማዕሸረ አልየሁድ አኩንቱም ሙሰድቂ አን ሸይን ሰአልቱኩም አን፣ እንደው ልጠይቃችሁ አንድ ነገር እውነት ትሉኛላችሁ፣ እውነት ትናገራላችሁ አሏቸው። አዎን አሏቸው። ምን አቡኩም፣ አባታችሁ ማን ነው? ከላይ እንግዲህ እያንዳንዱ የሚጠራበት ቤተሰብ አለ። ማን ነው ብለው ጠየቋቸው። እገሌ ነው አሉ። ቃለ ነቢይ ከዘብቱም፣ ዋሻችሁ አሏቸው። አቡኩም ፉላን፣ አባታችሁ ገሌ አይደል እንዴ አሏቸው። የሚገርማችሁ እነዛ ኸይበር ላይ ያሉ ይሁዶች አንድ አያት አላቸው እነሱ የሚታወቁበት። ግን ያነ አያት ጀባን ፈሪ ነበር፣ ጦርነት አይወድም፣ ሰነፍ ነበር። በሱ መጠጋትን አይፈልጉም። የሱ ዘር ናቸው መባልን ስለማይፈልጉ ከሌላ ይሁዶች አባት አያት መርጠው በዛ ነው የሚጠሩት። ስለዚህ አባታችሁ ማን ነው ሲባል የሰው አባት ጠሩ፣ የሰው አያት ጠሩ። ከዘብቱም አሏቸው። ነብይ ናቸው። የከተአምራታቸው ውስጥ አንዱ ረሱል ሰለላሁ ዐለይሂ ወሰለም እነሱን ቁጭ ብለው አላስወለዱ። هذا ኢልሃሙ ሚነላህ፣ አላህ ቀልባቸው ለሚያፈሰው እውነታ ነው። ዋሻችሁ፣ አባታችሁ እንትን አይደል አሏቸው። ይሄው ለይሁዳዎቹ አስደንጋጭ ነው። ማንም ማያውቀው ድብቅ ሚስጥር ነው። አላህ እንጂ ማንም ማያውቀው፣ ትንሽ ሰዎች ብቻ ነው የሚያውቁት። ዋሻችሁ፣ አባታችሁ ገሌ አይደል ያሏቸው። ቃሉ ሰደቅት፣ እውነት ብለሃል። አሁን እያወቁ መጡ። ሁለተኛ ጠየቃቸው። ያ ማዕሸረ አልየሁድ አሏቸው። አኩንቱ ሙሰድቂ አን ሸይ ሰአልቱኩም አን፣ እኔ አንድ ጥያቄ ብጠይቃችሁ ደግሜ እውነት ትላላችሁ? አሁንስ አወና፣ ከዋሸነ ለቅድሙ ታውቅብናል አሏቸው። ፈመን አህሉ ናር፣ የእሳት ሰዎች እነማን ናቸው አሏቸው። እንግዲህ ያውቁታል እነሱ የእሳት ሰዎች መሆናቸው። ፈቃሉ ነሕኑ ነድኹሉ አወለን ثم ተኽሉፉና አንቱም አሏቸው። መጀመሪያ እኛ እንገባለን፣ ከዛ ግን እናንተ ትተካላችሁ አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ቃለ እኽሰኡ ፊሃ ፈለን ኑኽሊፈኩም፣ በጭራሽ እኛ አንተካችሁም፣ እዛው እናንተ ትዘውትራላችሁ አሏቸው። ዝም አሉ። አሁን ወደ ዋናው ጥያቄ መጡ። ማዕሸረ አልየሁድ ሀል አንቱም ሙሰድቂ አን ሸይን ሰአልቱኩም አን፣ አሁንስ ልጠይቃችሁ ጥያቄ እውነት ትላላችሁ? አዎ። ፈሀል ወضዕቱም ፊ ሃዚሂ ሻቲ ሱማ፣ እዝች ፍየል ላይ መርዝ አድርጋችኋል እንዲ አሏቸው። ቃሉ ነዓም፣ አዎን አሉ። ደነገጡ። ቃል ፈማ ሐመለኩም፣ ይህን ለማድረግ ምን ገፋፋችሁ? አይ እኛማ ውሸታምና ዝም ብለህ አገር ልትከፍት የመጣ አመፀኛ ሰው ከሆንክ ልንገላገልህ፣ ነቢይ ከሆንክ ደግሞ አይጎዳህም ብለን ነው አሏቸው። ግን ተገረሙ። ፈመን አኽበረክ፣
ማን ነገረ አሏቸው። ተአምራቱ እዚህ ጋር ነው የሚገለጸው። قال هذه الزراع እቺ ክንድ ነው የነገረች፣ እቺ ስጋ ነው የነገረች። ነብዩና አለይሂ ሰላቱ ወሰለም ሊበሏት ሲሉ ተመርጃለሁ እንዳትበላኝ አለቻቸው። ሰሃቦቹን ጣሉ አሏቸው። ይሁዶቹ ደንግጠው ቆሙ። ይህ ተአምር ሰራዊቱ በታደመበት በርካታ ይሁዶች በታደሙበት የተከሰተ ክስተት ነው። አለይሂ ሰላቱ ወሰላም